السلام عليكم ورحمة الله وبركاته. الدنيا كده شوية ናችሁ ዛሬ ደግሞ ቂጣዬ ያገርኩኝ ጋገር እንደምታዋስስት ቂጣዬ ያገርኩኝ አይኔ የሌላት እንጀራ በባት አስሳት እዚህ ጋር ቡና እያፈላ ነው። ጋሩ ካራራችሁ እንዳጋግሩ በጣም የሚጎዳው ሰዓቱ እዚህ ጋር ታውቃላችሁ። ሁለት ብረት ምጣድ ነው የጠራሁት። አንዱ ከበሰለ በኋላ ማቀንበሪያ ዘይት ሆነ ማለት ነው። ስለዚህ ግዴታ መቅላት አለበት። ይሄ እንደዚህ መሆን የለበትም። እንደዚህ ለማድረግ ደግሞ ዘይት ያስፈልገዋል። ዙሩኛም ማርከም አይጠፋም በያረብ እና ይዚህ ያለ መዳከም በጠዋት ትንስች ይበረታል። ላይክ ሰብስክራይብ አድርጉ። ብስኩት በሏት ግን እዚህ ጋር ደዋይ ሲገባ ትንሽ ላላ ሊል ይችላል እና በርሜ ገፋ ላይ ስትገቡ ይሄ ነገር ግድ ነው። ይሄ ነገር ደግሞ ለሴት ልጅ በጣም የሚጎዳ ስራ ነው። ምክንያቱም ሙቀቱ ሙቀት አይደለም ማለት ማዲያት ያስይዛል። እውነት ለመናገር እኔ ራሱ በጣም ስችታኛለሁ። ሩዝ መስራት ምናምን በጣም ቀላል ነው። ምክንያቱም ይሄ ግን እዚህ ተጥደሽ ተበላሸ ስለሆነ ግዴታ መስተካከል ስላለበት ከዛም ከዚህ የሚሄደው እሳት አንቺን ፊትሽን ትይውና ልብሽን ነው የሚያቃጥለው። ልቤን ሁላ እያቃጠለኝ ነው የሚመጣው። ብቻ ከባድ ነው። እስኪ ሀገራችን ሳይኖር የለም ሰላም ተገኝ ነው ማረግበት እንዴት ነበር ሀገራችን ሰላም ያደርግልንና እስኪ ሀገራችን ዘና ብለን የሀገራችን ስናጣጥምበት አይሽ ስጠን። እድሜ በሰው ሀገር መጨረስ ማለት በጣም ከባድ ነው። አይ በተለይ ባረጉት በጣም ከባድ ነው እና እንቅልፌን መወዳትን እንቅልፌን ትቼ ነው አሁን የተነሳው ግዴታ ስለሆነ ይሄ ስራ እና ጠዋት ነው አሁን እንደዛ ነው የሚገባቸው በርታታ እስኪ ዘይት ስላረኩበት ልትንበሽ ለወንዶች ምርጥ ምግብ ነው ብሎ ወንዶች እጃዛ ምናምን ይሰራል። ምክንያቱም ሶስት ለምሳ ይወላል ለአረቦች ሲሆን ነው እንጂ ለእኛ አበሻ አማራ አስጠላ ስለማይባል ችግር የለውም። እነሱ ጋር ግን ተበላሸ ስለሆነ በጣም ከባድ ነው። እና አሁን በቃ ግድ ነው ማውራት ሙቀቱ ለምታው ሁለት ስለሆነ ተፈጠሩ ኔትወርክ እስከምለው ድረስ አላህ ኸይር ይመረጥልኝ። ሌላ ሰልባለ ነው ወደ 10 ምናምን ተሰራ በጣም ስትያይ ስለሆነ 6 አባቢያን ስለሆነ ታስፈልጋለኝ ዲቪ ቦርብታ እና እዚህ ተወጥታ መኖራት ይችላል። ኮል መዳኒ ነው ራስ ይችላል። ምን እንዳላት ነው ገብሱ ግርስ ይሉታል ነው ሊቃይችና ከዛ ነው ማሯሯጠው ትንሽም ተቆየ ብዙ ስለሚበስ ግዴታ ማሯሯጥ አለብን። ትንሽ ሰዓት ይላዳል ያው ትንሽ ላጣለብኝ እንደመሰለ ብሎ ማለት ነው። እስካሁን እየጠጣሁ እንቅልፍ እያባረርኩ ይደረግ
እና የገባሽ ሸር ላይክ ላይክ ኮሜንት አይዞሽ እያላችሁ አይዞሽ አይቀበልበትም። ይሄኛው ትንሽ ስላልቀረው ብዙ ገለብጠዋል። ታይ በቁጭ ቀላ ቅንበር ይላል ምናምን ብላ ስለምታካብል እዛ ሳልደርስ እኔ ራሴ ላቀነብረው ብዬ ነው። የጨረስኩ ነው ማቀረን ወፈር ያለ የፈለገ ደግሞ ለራሳችን ተሆነ ለእኛ አበሾች ችግር የለውም። ቦጠር ዝች ማለት ጃኒ መለጠጥና አስፈልግ እንደዚህ መለጠጥ ያው መሳሳት ስላለብን ትእዛዙ እንደዛ ስለሆነ ነው። ማንቀራችን ትንሽ ናት የቀረችኝ። በዚህ መልኩ ነው ያቦካሁት። ትናንትና አፍቼ ነው ጊዜ ለመቆጠብ እና የቤተክርስቲያን ሰው ግን እንደዛውም ስለሆነ ቀረጻችሁ ሰብስክራይብ ላይክ አትርሉኝ፣ ኮሜንት አስቀምጡልኝ። ታቆይ ደግሞ ሸር አድርጉልኝ። አካባቢ ደግሞ
ቤተሰብ ሆኑኝ ማለት ነው። ልካችሁ አይዞሽ ጠንክሪ በሉኝ። በዛ የተነሳ እኔም ጎበዝ እሆናለሁ ማለት ነው።